ሳሌን ከቤት እንዳታስወጫት ትምህርት ቤት የትም እንዳትሄድ ትምህርት ቤትም ቢሆን እኔ ራሴ ሄጄ እነግራቸዋለሁ ምንድነው የተፈጠረው መድብል ምንድነው ለምንድነው ቆይ ማትነግረኝ ቅድስት ተረጋጊ እንጂ ምን ሆነሻል እና ታዲያ ለምንድነው ትምህርት ቤት ማትሄደው መሄድ ስለሌለባት ምን ልታደርግ ነው እሺ ወንድሜ እንደሞተ ወይ ደግሞ በህይወት እንዳለ ዛሬ አረጋግጣለሁ ስለምን ሞት ነው ቆይ የምታወራው ቅድስት ብሩኬ ከዚህ ክፍል ከወጣ በኋላ ይሄን ቤት እንዴት ነበር ያገኘሽው በሩን ክፍት ነበር ያገኘሁት ምንም ያገኘሽው ነገር የለም ሌላ አንድ ቲሸርት አግኝቼ ነበር የብሩክ ነው ምን አይነት ቲሸርት ላምጣው እንዴ አዎ አምጪው ግን ምሳሌ ሲነሳት ነው መሰለኝ የነካው በቃ ማታ ታሳይኛለሽ ለማንኛውም ታዲያ አሁን ቅድስት ነገርኩሽ መድብል እባክህ የተፈጠረ ነገር ካለ ንገረኝ ቅድስት ነገርኩሽ በቃ አንቺም ራስሽን ጠብቂ ምሳሌም ከዚህ ቤት እንዳትወጣ እንዴ ኧረ እባክህ ምንድነው ነገሩ በቃ ከነገርኩሽ ውጪ ምንም ነገር እንዳታረጊ ይኸውልሽ ምሳሌን አደራ ማንንም ሰው ይላት አንቺም ራስሽን ጠብቂ ምናልባት ላልመለስ ይችላል ምን ማለት ነው ቆይ ልትሄድ ነው አንተ የብሩክን ጉዳይ እስከማረጋግጥ ድረስ ላልመጣ ይችላልው ነገርኩሽ አይደለም ልቅድም ወንድሜ በህይወት መኖሩን ወይ ደግሞ መሞቱን ሳላረጋግጥ አልመጣም እሺ ቢያንስ እንኳን አንተ እንኳን ተረጋግተህ ሂድ እንድ ልጅ አይደለም እንዴ ዝናን እድሜ ልክህን እየሸሻው ከምትኖር በቃ በጋራ እንሄድበት እኔንም አግዘኝ ምንድነው አዲስ ነገር አለ እንዴ አዎ ብዙ አዲስ ነገር አለ የወንድሜ መጥፋት በቀጥታ ከዝና ጋር ይገናኛል እኛ ስለነገርን ነው ወይስ አረጋግጠሃል አዎ አረጋግጫለሁ ፈጣሪ ካለ ወንድሜን በህይወት አገኘዋለሁ ግን ሞገስ እነዚህ ሰዎች አንተ ከምትገምተው በላይ በጣም አደገኛ ሰዎች ናቸው በጣም እነማን ናቸው ማህሌት ከዝና ጋር በመተባበር ብዙ ወንጀሎችን የሚሰራውን ስራ ባለማወቅ አብራው ተባብራለች አሁን ታዲያ ሞገስና መድብል ትኩረታችንን ማህሌት ላይ ማድረግ አለብን በማለት ትኩረታቸውን ከሷ ላይ አድርገው ነበር አሁን ማህሌት የመጨረሻ አማራጫቸውና ትልቁና ውጤታማ የሚያደርጋቸው ነገር ማህሌትን ማፈኑ ስለሆነ እሷን ማገቱን መፍትሄ ብለው ስላሰቡ ማህሌት ምን እንደምታደርግና የተለያዩ መረጃዎችን ከኢፍራታ ከእህቷ ከጥግመኛዋ ከእህቷ ጋር መረጃ በመውሰድ ማህሌት እንድትታገት ሆናለች ማህሌት ብዙም ሳታለፋቸው እንድትታገት ያደረጋት የራሷ ስራ በሌላ በኩል ደግሞ ብሩክ በጠፋበት ጊዜ ወዴት እንደሄደና ማንም ምንም በማያውቅበት ሁላቸውም ጭንቀት ላይ ባሉበት ጊዜ እሷ ደግሞ ስለቤቱ ይመለከተኛል በማለት ስለቤቱ ክርክሯን ጀምራለች ብሩክ የለም እሷ ግን ቤቱን ክርክሩን ቀጥላለች ይህን መጥፎ ሐሳብ የሰጣት ዝና ነበር አሁንም ቢሆን ኃላፊነት አለሽ አሁን እኮ ቤቱ ያለው በልጁ ስም ነው ስለዚህ በልጁ ስም ስለሆነ ማለት ብሩክ ጠፋ ሄደ መጣ ቀረ የሚመለከተን ነገር የለም ስለዚህ አሁን ሄደሽ አንቺ መከታተል ትችያለሽ ይህንን አደረግሽ እኮ ማለት ቤቱ ያንቺ ይሆናል ማለት ነው በማለት መክሯታል ማህሌትም እንግዲህ ወረቀቱን ወደዱም ጠሉም ሂጄ አስረክባቸዋለሁ ብላለች በሌላ በኩል ደግሞ አንድ ያስጨነቀው ነገር እንዳለና ይህንን ያስጨነቀውን ነገር ደግሞ ለሷ እንድታጣራለት ይጠይቃታል አሁን እፈልግሻለሁ የምፈልግሽ ቦታ ድረስ አሁኑኑ ትመጫለሽ በማለት ሁሌ የሚገናኙበት ቦታ እንዲገናኙ ይጠይቃታል አሁን እሱን እንዴት ከኢፍራታ ያጣራችውን መረጃ ለዝና መድብል ምን ሊያደርግ እንደመጣና ምን እንደሚፈልግ አጣሪልኝ ብሎ የቤት ስራ ሰጥቷት ነበር ማህሌት ከኢፍራታ ያገኘችው መድብል ስለነሱ እያጣራ ስለዝና እየጠየቀ መሆኑን ብቻ ስለነገረቻት ይህንን መረጃ ይዛ ነበር ሄደችው እሷም መድብል እየፈለገ እንደሆነና አንተ ማን እንደሆንክ እየጠየቀ እና ምን እንደምሰራ እያጣራ ነው ትለዋለች እሱም ደግሞ ማን አባቱ ነውና እኔ የሚፈልገውን እኔን የሚፈልገው ስለኔ የሚያጣራው ይላል እሱ ማን ነውና ለማንኛውም ወንድነት እየሰራቸው ነው መሰል እንደ ሞገስ ባይሆንም እንደ ወንድሙ ነው መሰል ይሄ ይላል እሷም ወንድ እንደሆነ ትነግረዋለች እሱም ደግሞ ከኔ በላይ ወንድ የለም በማለት ሲክራራ እሱን እንኳን አትሳሳት ከዚህ በፊት እንዴት እንደዘረረህ አይቻለሁ ትለዋለች
ለማንኛውም መድብል ወንድ እንደሆነና ምንም ነገር እንደማይፈራ እስር ቤት እየኖረ ሰው እንደሆነ ሁልጊዜ ችግር እየፈጠረ ከሰዎች ጋር እየተደባደበ ዋጋ እያስከፈላቸው እስር ቤት እንደሚገባ ትነግሯለች። እሱም ይህን ነገር እንዳትነግሪኝ ብዬሻል ነበር፣ መደጋገም ትወጃለሽ። ለማንኛውም አሁን እንድታጣሪልኝ እፈልጋለሁ፣ ምን እንደሚል ከኔ ምን እንደሚፈልግ አሁን ካንቺ የሚቀርበኝ የለም በማለት ይህን የቤት ስራ ይሰጣታል። አስከትሎም ደግሞ አንድ ትልቅ ስራ እንድትሰሪና ለስራችን የሚያቀል ነገር በማለት ይሰጣታል። ማህሌት በህልሜ መጥፎ ነገር አይቻለሁ ብላ ነበር። አሁንም ይህንን በህልሜ ያየችውን መጥፎ ነገር እሳት ውስጥ የሚከታት ነገር እንድታደርግ እየገፋፋት ነው። ማህሌት ስለዚህ ነገር ስለማታውቀው ስላላሰበችው ነገር አሁን አንድ ስራ ትሰራለሽ። እሱም ደግሞ ምንድነው የብሩክ ልጅ ምሳሌን መግደል ነው ይላታል። እሷም ምንድነው እኔ የምጠቀመው ምሳሌን ብገላት ከእኔ የማገኘው ምንድነው ስትል ትመልስለታለች። እሱም ከዚህ በፊት እሺ ምን ፈልገሽ ነበር ልትገያት ያሰብሽው? እሷም ይህን ነገር መግደሉ ቀላል እንዳልሆነ እንኳን አይደለም አሁን ርቃ ከቤት ውስጥ ሆና እንኳን እሷን መግደል እንደማይቻል በጣም ከባድ እንደሆነ ሞክራ እንዳልተሳካላት ብትነግረውም እሱ ሞክሪ በማለት ያደፋፍራታል። ማህሌት መቼም የገንዘብ ነገር ሞቷ ነው፣ ገንዘብ እከፍልሻለሁ ሲላት በመጀመሪያ ያልተስማማችውን ነገር አሁን ላይ ተስማምታለች። ምሳሌ እስካሁን ድረስ አባቷ ምን እንደገጠመው ወዴት እንደሄደ ለምን እንደጠፋ የምታውቀው ነገር የለም። ታዲያ ዳጣ ወደ ቤት መጥታ ከቅድስቴ ጋር እያወራች ምን አዲስ ነገር አለ ስለ ብሩክ አዲስ ነገር የለም ወይ በማለት ትጠይቃታለች። እሷም ምንም የምታውቀው ነገር እንደሌለና መድብል ከቤት ወጥቷል፣ ከቤት ሲወጣ ደግሞ አዲስ ነገር ያለኝ ይመስለኛል፣ ለእኔ ሊነግረኝ አልቻለም፣ ሲወጣ አስጠንቅቆኝ ማንም ከቤት እንዳይወጣ እንዲሁም ደግሞ ምሳሌ ትምህርት ቤት እንዳትሄድም ሁሉ ከልክሎኝ ነው የሄደው። ያ ማለት ደግሞ አዲስ ነገር አለ ማለት ነው። እኔ ለማወቅ ሞክሬ ነበር፣ እሱን ለመጠየቅ ፈልጌ ነበር፣ ነገር ግን እሱ አልመለሰልኝም፣ አዲስ ነገር ያለ ይመስለኛል ስትል ይህንን መልሳላታለች። ዳጣ እንደተለመደው እንደፈለገች እንደ ውሃ እንደ እህቷ ስለምትናገር አሁንም ይህንን ነገር ስላላወቀች አባትሽ ጥሎን ጠፋ አይደል በማለት ለምሳሌ ትነግራታለች። በዚህ የተደናገጠችው ቅድስት ደግሞ በግልምጫ ታሳያታለች። በምልክት ምሳሌ የምታውቀው ነገር እንደሌለ በስንት መከራ እንደዚህ ያስባልናት በማለት በምልክት ትነግራታለች። እሷም ስላላወቀች ነገሩን ይቅርታ አድርጋ ዝና ማህሌትን ከመንገድ ሲመልሳት ወዴት እየሄድሽ ነው ሲላት እሷም መጥሪያ ልሰጣቸው ወደ ቤትም እየሄደች እንደሆነ ትነግረዋለች። እሱም ስለተጨነቀ እነዚህ ሰዎች አርፈው እንደማይቀመጡ በተለይ መድብል ስለ ዝና እያጣራ መሆኑን ስላወቀ ሲፈልግ ፖሊስ ይስጣቸው፣ አሁን አቅጣጫሽን ቀይረሽ ወደ ቤት ነይ ብሏታል። ታዲያ ደግሞ ዝና ይህንን ነገር ሲያደርግ እንደፈለገ ሲያሽከረክራት በእግሯ ነበር የሚነዳት። እሷም የመኪና የምትከፍልልኝ ከሆነ እመጣለሁ ስትለው እንደማይከፍልላትና በእግሯ ይህንን ሁሉ መንገድ እንደምትንከራተት ይነግራታል። ወዳ ሳይሆን በግዷ ወደሱ ትመለሳለች። ታዲያ ኤፍራታ ደግሞ በመሀል ስደውልላት የት እንደሆነች ስትጠይቃት እባክሽን ከዛ ከነበርኩበት ክብር ወርጄ ወደ ብሩክ ቤት እየሄድኩ ነበር፣ መጥሪያ ልሰጣቸው ነበር፣ ነገር ግን ፖሊስ የራሱን ስራ ይስራ ይሰጣቸዋል ብሎኝ አሁን ወደ ዝና ጋር እየሄድኩ ነው፣ አቅጣጫዬን አዙሬ ትላታለች። እናም ደግሞ ዝና እንደማያስብላትና ይህንን ሁሉ መንገድ በእግሬ እየነዳኝ ነው፣ እስኪ አስቢው በመኪና ውሰደኝ ክፈልልኝ ብለው እሱ ግን እምቢ አለኝ፣ በእግርሽ ነይ ብሎኝ ይሄውልሽ እና ከዛ ክብር ወርጄ በእግሬ እየተንከራተትኩ ነው ስትል ማህሌት በጥፋቷ ቅጣቷን እያገኘች መሆኑን እና ክብር ላይ እንደነበረች ከብሩክ ጋር በነበረችበት ጊዜ እናም አሁን ከክብሯ ወርዳ ችግር ውስጥ እንደሆነችና ዋጋ እየከፈለች መሆኑን ለኤፍራታ ትነግራታለች። መድብል ለዳጣ በመደወል ማህሌት ያለችበት ቦታ ድረስ እንድትወስደው እና ከማን ጋር እንደምትኖር ቤቷን እንድታሳየኝ እፈልጋለሁ ብሏል። እሷም ደግሞ እሷ የምትኖረው እኮ ከኤፍራታ ጋር ነው፣ እወስድሃለሁ አሳይሃለሁ ብለው ነበር። ታዲያ ምን ልታደርጉ ነው? ምንድነው አላማችሁ? ስትልም ጠይቀዋለች። እሱም እሷን ማገት ብቻ ነው ወንድማችንን ለማግኘት ያለኝ አማራጭ፣ የቀረኝ አማራጭ ይሄ ብቻ ነው። ስለዚህ አሁን ማህሌትን ማፈን አለብኝ ይላል። ዳጣም ደግሞ እባካችሁን እኔ መሞት አልፈልግም፣ ግድያ የሚባል ነገር መታፈን የሚባል ነገር አልፈልግም። እኔ አሁን ቤተሰብ አግኝቻለሁ፣ በሰላም መኖር ነው የምፈልገው፣ ገና የቤተሰቦቼን ፍቅር አልጨረስኩም ትላለች። ዳጣ ስለ ቤተሰቦቿ ፍቅር ታወራለች። እሱም ደግሞ
ይሄውልሽ ዳጣ አታስቢ፣ እኛ እንደ ሌሎቹ አይደለንም። ሰው መግደል ምናምን ነገር አይደለም። ይህንን ነገር የምናደርገው ስለሚያስገድደን እሷን ብቻ እንይዛታለን። አንድ ቦታ እንይዛትና ወንድማችን ብሩክ ያለበትን ቦታ ስትናገር እንለቃታለን። ዋናው ዓላማ ይሄ ብቻ ነው ትላለች። እሱም ደግሞ ቤቱን ካሳየችው በኋላ አካባቢውን ካሳየችው በኋላ እሺ ይሄ ነው እንሂድ ብለውም ነበር። እኔ ግን ከዚህ ቦታ ንቅንቅ አልልም፣ ማህሌትን ሳልይዝ አንድ ነገር ሳልይዝ ወደ ቤት አልመለስም በማለት ከጧቱ እስከ ማታ ተገትሮ ነበር ያለው። ታዲያ ቤቱን ካሳየችውም በኋላ አንቺ በቃ መሄድ ትችያለሽ ብላት ነበር። ዳጣም ደግሞ ከዚህ በፊት የነበረ በቀል ስለነበረባት ከዚህ በፊት እኮ እኔን አግታኝ ጥፍሬን በፔንሳ ልትነጨኝ ነበር ልትነቅልልኝ ስለነበር፣ ስለዚህ አንተ ካገትክማ እኔም ማሳያታለሁ። ያደረገችውን ነገር እኔን ስታሰቃይና እሷ ስትለምን ማየት እፈልጋለሁ። ስለዚህ መመለስ አልፈልግም በማለት ዳጣ አይኗን አፍጣ ከመድብል ጋር ቆመው ከዳጣ ጋር ተደዋውለው እሱ ወዳለበት ቦታ ሀሳባቸውን ለማጋራት ሄዶ ነበር። ታዲያ መድብልን እሷ እኮ ማህሌት እኮ ጧት የመጣች ሌሊት ነው የምትገባው፣ ስለዚህ ማህሌትን በመጠበቅ አትድከም፣ ስለዚህ አሁን አረፍ ማለት አለብህ፣ ማታ ብትመጣ ይሻልሃል ብሎት ከጧት አንስቶ ቆሞ እንደዋለ ስለነገረቻቸው ዳጣ እሱም ደግሞ በጭራሽ እኔ ከዚህ ቦታ ንቅንቅ አልልም፣ ማህሌትን እስክትመለስ ድረስ እዚህ ቦታ ጠብቄ ከዛ በኋላ ነው ወደ ቤት የምመለሰው በማለት እዛ ጋር አፍጣል። ታዲያ ዳጣ ደግሞ ምን ትፈልጊያለሽ አንቺ ስትባል እሷ ምግብ እንደምትፈልግ ትናገራለች። ሞገስም ደግሞ ቤተሰቦችሽን አግኝተሽ እንኳን አሁን ለምግብ ያለሽ አመለካከት አልተቀየረም እንዴ በማለት ቢቀልድም እሷ ግን እንሂድ ምግብ እፈልጋለሁ፣ ያንተ ግብዣ ሁልጊዜም የመጀመሪያ ምርጫዬ ነው በማለት ሞገስ እንደሚመቻትና እንደ አባቷ እንደምትቀብጥበት መልካም ሰው በክፉ ቀና የሚያገኛችው ልክ እንደ አባቷ መልካም ሰው ነው። ስለዚህ አሁንም ሞገስን ብታገኘው በየትኛውም አጋጣሚ ከሱ ጋር ትቀብጣለሽ ማለት ነው። ታዲያ አሁን ወደ ግብዣው ወደፊት እያመሩ ያለ መድብል ከጧት እስከ ማታ ሲጠብቃቸው የነበሩት ኤፍራታና ማህሌትን እየተመለሱ ከመንገድ ያገኛቸዋል። እነሱም ወዴት እንደሚሄዱ ቀስ ብለው በተረጋጋ መልኩ ከተመለከቷቸው በኋላ ለመድብል በመደወል መድብል ወደ እነሱ እንዲመጣ ያደርጉታል። ከጧት እስከ ማታ ሲጠብቃቸው የነበሩት ሰዎች ኤፍራታና ማህሌት እኛ ጋር ናቸው ይሉታል። እነሱም በፍጥነት አሁኑኑ መጣው በማለት ወደ እነሱ ይሄዳል። ታዲያ ሲከታተሏቸው አካሄዳቸው የነበረው ወደ እነ ብሩክ ነበር። ኤፍራታ ወደዛ መሄድ ባትፈልግም ማህሌት ግን እጋብዝሻለሁ በማለት እከፍልሻለሁ፣ ገንዘብ አስብልሻለሁ በማለት ነበር ይዛት ሄደችው። ኤፍራታ ወደዛ ቤት መሄድ አልፈለገችም፣ ችግር ውስጥ መግባት አልፈልግም ብላ ነበር። ማህሌት ግን ለኔ ስትይ በማለት ለገንዘብ ያላትን አመለካከት ስለምታውቅ በገንዘብ ደልላትና አታላት ነበር ሄደችው። በቦታውም እንደደረሱ መድብልና ሞገስ ሲመለከቷቸው ወደ ቤት ነበር እየሄዱ የነበረው። ለመድብል በጣም ቀለለለት ስራ። ማህሌትን እንዴት አድርገን እናግታት፣ የት እናገኛት ሲባል የነበራት ማህሌት አሁን ደግሞ በእግሯ ወደ ቤታቸው በገዛ እግሯ መጣችላቸው ማለት ነው። እነሱም በጣም በሚገርም አጋጣሚ ነው እኛ ስንፈልጋት እና እንዴት አድርገን የት እናያዛት እያልን እያሰብን እያወረድን ነበር። ታዲያ አሁን እሷ ደግሞ ቀጥ ብላ ወደ ቤት መታለች። ይህ ማለትማ የሆነ ነገር አለ ማለት ነው። ማህሌትን ያለ አንድ ነገር ወደዚህ አትመጣም፣ የጠነሰሰችው ያሰበችው አንዳች ሴራ አለ ማለት ነው በማለት ይከተላቸዋል። ታዲያ እነሱ ቤት ድረስ ሲከተላቸው መድብል አንድ ሀሳብ አመጣ። ኤፍራታን ከማህሌት መነጠል አለብኝ፣ ደግሞስ ሞገስና ዳጣም እንደዛማ ማድረግ የለብህም። አሁን አንተ ከነጠልካት፣ ስለዚህ ማህሌት ብትጠፋ አንተ እንደነጠልካት፣ ከዚህ ሰዓት አንተ እንደደወልክና እንደጠራሃት ስለምትጠራጠር ቀጥታ ተጠርጣሪው አንተ ትሆናለህ ቢሉትም እሱ ግን ችግር የለውም፣ እኔ እሷን ካስያዝኩኝ በኋላ በቶሎ ተመልሼ እሷን አገኛታለሁ፣ እናንተ ትቀጥላላችሁ ስራችሁን በማለት በዚህ ሞድ ቀጥሏል ማለት ነው። ኤፍራታን ወዳውኑ በመደወል ኤፍራታን አንድ ቦታ ሊያገኛት እንደሚፈልግና እሷን ደግሞ ሌላ ቦታ እየሄደች እንደሆነ የሆነ ቦታ እንደሆነች ነገረችው። እሱም የቀረውን ገንዘብ ልሰጥሽ አስቤ ነው፣ አሁን ከመጣሽ እሰጥሻለሁ፣ ለዛ ነበር የፈለኩሽ፣ ካልተመቸሽ ግን ችግር የለውም ሲላት፣ ኤፍራታም ለገንዘብ ያለት አመለካከት ገራሚ ስለሆነ ገንዘቡሽን አሁን ሊሰጥሽ ነው ሲላት
ገዳን ቀየራ እህቷን ኮማ አድርጋ ከመንገድ ተመልሳለች። አልገባኝም ወዴት ልትሄጂ ነው ስትላት በቃ እዚህ ድረስ አድርሽሻለሁ ከዚህ በኋላ ደግሞ እቀላለሁ አንቺ መሄድ ትችያለሽ ብላታለች። ማህሌትም ላገባ ነው ብላ ስለነበር ይገርማል አሁን ላገባ ነው እያልሽኝ ነበር የሚጀነጅንሽ ሰውዬ ከኔም ነጥለው በመንገድ ወሰደሽ ማለት ነው። ኧረ ተይ ተረጋጊ ብትላትም ከመንገዱ ላይ ኮርኮም አድርጋት ማን እንደሆነ ንገሪኝ ብትላትም ሳትነግራት ኮም አድርጋት ተመልሳለች። ማህሌትም እንግዲህ በሞገስና በመድብል እጅ ገብታለች ማለት ነው። የዛሬው ክፍል ይሄንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይ